እውነት እንቁላል ሲሰሩ ማለት ነው ቀድማችሁ ስለምንድን ነው የምትጨነቁት? እኔ የምጨነቀው ስለ እቃ ነው የምጨነቀው። ምክንያቱም በምንም ቢያጥም ማለት ነው አይለቅም ሽታው። አሁን ይሄንን ኩባይ ጠጥቼ በኋላ አጥቤ ትንሽ ቆይቼ በሸቶ ማለት ነው በቃ እንዳለ እንቁላል ነው የሚለው ማለት ነው። እና እኔ ከዚህ በፊት እዚህ ቤት ለእንግድነት የመጣችው ልጅ ነበረች፣ ሌላ ዜጋ ማለት ነው። እሷ ልክ እንቁላል ከተሰራ በኋላ እንቁላል የተሰራው እቃውን በሙሉ ከእቃዎች ጋር ከብርጭቆች ጋር ታድባልቃለች እና እስከ 3 ቀን ነው የሚቸገረው። በምንም ቢያጥቡ አይለቅም። እና እስቲ ኢቶችዬ እናንተ ምንድን ነው የምታደርጉት? እኛ ቤት ደግሞ ክሎሪክስ ወይም በረኪና አይጠቀሙትም። ያው እና አስምኖ ምናምን አለ። ስለዚህ በረኪና የሚባል ነገር አትጠቀሚ ተብዬ በጣም ነው የሚቸገረው። የምሬ ነው የምላችሁ፣ በጣም ነው የሚቸገረው። እና እናንተ ምንድን ነው የምትጠቀሙ? እኔ ግን አልሰማቸውም። ደብቄም ቢሆን እንቁላል የተጠቀምኩትን እቃ ብርጭቆ ሳይቀር ሾኬ እንደዚህ ሳይቀር አጥባለሁ፣ ይዘፈዝፋለሁ ትንሽ ጊዜ ማለት ነው። ሞቅ ውሃ ማድረግ ደግሞ የባሰው ነው የሚቤሰው ማለት ነው። እና በጣም ነው የሚያስቸግረው። ላሳያቸው እንዲያረኩት ይኸውላችሁ። አሁን ይሄ እንቁላል የተጠቀምኩበት እንቁላል የሰራውበት እቃ ነው። ከብርጭቆቹ ጋር አላደባልቅም። ምክንያቱም ከብርጭቆች ጋር ከተደባለቀ ከሳይኖች ጋር ከተደባለቀ እንዳለ እቃ ነው የሚያበላሸው። በምንም ቢታጥቡ ማለት ነው። ኢቭን እንቁላል የተበላው አፋችን ካልታጠበን በልተን ጨርሰን በንጹህ ብርጭቆ ውሃ ብንጠጣ ማለት ነው የባሰ ብርጭቆ ነው የሚያበላሸው። እኔ እንጃ ለምን እንደሆነ አላውቅም። እኔ ስለሚጠብቅ ነው፣ እኔ ስለሚጠላ ነው። እኔ ሽታው በጣም ነው የሚጠላው፣ በጣም ማለት ነው። እና እንቁላል ከተሰራ በኋላ በተለይ ደግሞ እንቁላል ሰብራችሁ ሌላ እቃ ላይ ጨምራችሁ መታ መታ አድርጋችሁ የምትሰሩት። አሁን እኔ ለራሴ ስሰራ ራሱ ላይ ነው የሚሰብረው ማለት ነው። እያንዳንዱ በአንድ ማለት ነው። እና እቃ አልጠቀምም፣ ሌላ እቃ ከሁለት እቃ በስተቀር ማለት ነው። እና ትላንትና ሰርቼ ነበር ለእነሱና እስከ ዛሬ ነው ያስቸገረኝ፣ እስከ ዛሬ። እና እስቲ እናንተ የምትጠቀሙትንም አሳውቁ። ማታውቁት ደግሞ ከእቃ ጋር አታደባልቁ። ጭራሹንም ከእቃ ጋር ማደባለቅ አያስፈልግም። ሲታጥቡ ለብቻውን ይጠቡት በቃ። እና ክሎሪክስ ጨምራችሁ አጠገብ ላይ አትቆሙ። ክሎሪክስ በጣም ችግር እየፈጠረ ስለሆነ ለዛ ነው እኛ ቤት የማይጠቀሙት። አይጠቀሙም፣ ሽንት ቤቱ ላይ አይጠቀሙም። ስለዚህ በረኪና ተጠንቀቁ። እኔ ከ5 ዓመት በፊት እዚህ ሀገር ላይ በእውነት ፌንት ነቅያለሁ፣ በበረኪናና በፍላሽ አንድ ላይ በመጨመር ማለት ነው። እና አላወቅኩም ነበር። እንደ አለማወቅ እንግዲህ ኃጢአት አይደለምና ራሳችን ጠብቁ። እና እኔ ደግሞ ለቁርስ ነው ያዘቁት። ይሄ የአበሻ ዳቦ ነው እንደምታዩት። ይኸውላችሁ ሶፍት አያችሁ፣ አሙቄ ነው ያው በረዶ ቤት ስላስቀመጥኩ ነው። የባለፈው ዳቦ ነበረ ለአመት በዓል የጋገርኩት፣ በረዶ ቤት ተቀምጦ ምንም አልሆነም። አሙቄ ነው። ብዙዎች ደግሞ የአቅም ሽኒ ህውዬ ብላችኋል። ግራ እጄ ስለማልችል ነው። በግራ እጄ ምንም ነገር ማድረግ ስለማልችል ያው መቁረስ አልቻልኩም። ይኸውላችሁ ዳቦ ምን እንደሚመስል ያው ምን በጣም ነው ደስ የሚለው፣ በጣም ነው የሚጣፍጠው በእውነት። አሁን ነው የወደድኩት እኔ፣ በዛት በትኩሱ አልወደድኩም ነበር። በጣም ይጣፍጣል። ወዳቻለሁ። ዛሬ መልእክቴ እንቁላል ፕሊዝ ከእቃ ጋር አታደባልቁ ስታጥቡ የሚል ነው። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ።